ብልቴ ትንሽ ስለሆነ ነው ሴት ልጅን እርካታ ላይ ማድረስ የማልችለው የምትሉ ብዙ ወንዶች አላችሁ። ተፈጥሮ ግን የዋህ ናት። ወይ ሴት ልጅን እርካታ ላይ የሚያደርሰው አካል ውጪ ላይ ነው ያለው። ክሊቶሪየስ የምንለው ከ8000 በላይ ነርቭ አለው። በጣም ሴንሲቲቭ ነው። ስለዚህ ትንሽን ብልት ኖራችሁ ኦር ደግሞ በእጃችሁ ያንን ኤሪያ ብቻ ከውጪ ስቲሙሌት በማድረግ ሴት ልጅን እርካታ ላይ ማድረስ ይቻላል። ትንሽ ብልት አለ ማለት ስንፈተ ወሲብ አይደለም። ያ ብልት መቆም እስከቻለ ድረስ ቶሎ ማጨረሱ እስከሆነ ድረስ ስንፈተ ወሲብ የለም። ግን አብዛኛው ጊዜ ትንሽ ብልት ያላቸው ወንዶች ምንድነው ልክ ሴት ጋር ሲቀርቡ ይፈራሉ። ማለትም ምን ትለኛለች፣ ባላስደስታትስ፣ ባላረካትስ የሚለው ብዙ ሰቆቃ አለውና ልክ እንደዛ ሲፈጠር ደግሞ ደም ዝውውራችሁ ወደ ብልት አይሄድም። ወደ ጭንቅላታችሁ፣ ወደ ጡንቻ፣ ወደ ልብ ይሄዳል። ምክንያቱም ሰውነት ፍርሃትን ከሴት ለይቶ አያውቅም። ለጸብ ነው የሚያዘጋጃችሁ። ትንሽ ብልት መሆኑ ሳይሆን ችግሩ ያንን ብልት የሚያስፈራችሁ ከሆነ የሚያሳቅቃችሁ ከሆነ የዛኔ ብልት መቆም ላይ ችግር ሊያጋጥማችሁ ይችላል። ኦር በጣም ፍርሃት ካለ ቶሎ መጨረስም እንደዚህ አይነት ነገር ሊያጋጥም ይችላል። ስለዚህ ማወቅ ያለባችሁ ነገር የብልት ሳይዝ ማተር አያደርግም። ሴቶች እስቲ ንገሯቸው፣ ማተር ያደርጋል ወይስ አያደርግም የሚለውን ኮመንት